ታሪካችን የሚጀምረው ማንም ሰው ሊገምተው በማይችለው እጅግ አስገራሚና አስደንጋጭ በሆነ ትዕይንት ነው። በአገሪቱ ውስጥ ትልቅና ስመጥር በሆነው የማስታወቂያ ድርጅት የዳይሬክተሮች ቦርድ ስብሰባ አዳራሽ ውስጥ ሁሉም የሥራ አስፈጻሚ አባላት በጉጉትና በግርምትም ተቀምጠዋል። በድንገት አንድ ትንሽ ታዳጊ ሕፃንና እናቱ ወደ አዳራሽ ዘልቀውም ይገባሉ። እናቱ በኩራት ፈገግ እያለች ልጇን ለስብሰባ ታዳሚዎችም ለማስተዋወቅ ትሞክራለች። እሱም ትንሹ ልጅ ይዋዝ አልነበረምና ሄሎ፣ ስሜ ኮሊን ይባላል። እኔ አዲሱ የድርጅታችሁ ዋና ሥራ አስፈጻሚ ነኝ ይላል ትንሹ ልጅ በኩራት። አብረው የነበረችው እናቱ ሳንድራ ሕልሙ እውን እንደሚሆን በኩራትም ትናገራለች ለታዳሚዎች። አዳራሹ ውስጥ የነበሩ ከፍተኛ የሥራ ኃላፊዎች መጀመሪያ ላይ ነገሩ እንደ ቀልድ ነበር የቆጠሩት። ከእነዚህም መካከል ለረጅም ዓመታት በድርጅቱ ውስጥ በታማኝነትና በከፍተኛ ስልጣን ሲያገለግል የነበረው ግሪዲም ይገኝበታል። ግሪዲም እየሳቀ ጥሩ ቀልድ ነው አሌክስ፣ በጣም ያስቃል። አሁን ግን ወደ ቁም ነገር እንመለስም ይላል። ነገር ግን የቦርዱ ሰብሳቢ ነገሩ ቀልድ እንዳልሆነና የድርጅቱ ሥራ አስፈጻሚ ቦርዱ ሙሉ በሙሉ በነፃ ድምፅ ኮሊንን አዲሱ ሲኦ አድርጎ መምረጡን ሲያረጋግጥለት አጠቃላይ አዳራሹ በጸጥታም ይዋጣል። ግሪዲ ከመቀመጫው ተነስቶ ምንድነው ሁላችሁም አእምሮአችሁን ስታችኋል እንዴ በማለትም ይጮህባቸዋል። ለመሆኑ እንዴት አንድ ትንሽ ልጅ በአገሪቱ ትልቅ በሆነው የማስታወቂያ ድርጅት ላይ በሲኦነት ትሾማላችሁ ሲልም በቁጣ ይጠይቃቸዋል። የኮሊን እናት ሳንድራ ግን ልጁ ተራ ሕፃን እንዳልሆነና በ10 ዓመቱ ከታዋቂው ዩኒቨርሲቲ ያሊ በደረጃ አንደኛ ሆኖ የተመረቀ በርካታ መጻሕፍትን የጻፈና በሚሊዮኖች የሚቆጠሩ የማህበራዊ ሚዲያ ተከታዮች ያሉት ልዩ ተሰጥኦ ያለው በመሆኑ በማስረዳት የቦርዱን ውሳኔ ትደግፋለች። ትንሹ ኮሊን ወዲያውኑ ወደ ሥራ በመግባት የኩባንያውን የፋይናንስ ሪፖርቶች መርምሮ ድርጅቱ ከፍተኛ የትርፍ ማሽቆልቆል እያጋጠመው እንደሆነና እሱን ለማስተካከል እንደመጣ በተጨባጭ መረጃ አስደግፎ ሲያቀርብ የቦርዱ አባላት ይበልጥ ይደነቃሉ። ግሪዲ ግን ይህንን መቀበል አቅቶት የማስታወቂያ ድርጅት እንጂ የሕፃናት ማቆያ አይደለም በማለት በቁጣም ይቃወማል። ሆኖም የቦርዱ ውሳኔ የማይቀየር ስለነበረ ግሪዲ የሲኦነት ስልጣኑን ተነጥቆ ተራ የቦርድ አባል እንዲሆንም ይደረጋል። ስልጣኑን ያጣው ግሪዲ በከፍተኛ ሐዘንና ቁጣ ተውጦ በድርጅቱ መጸዳጃ ቤት ውስጥ ሲያለቅስ የድርጅቱ መስራችና ትልቅ ባለስልጣን ያገኘዋል። ግሪዲ ለብዙ አስርተ ዓመታት የለፋበትን ቦታ ማጣቱ ሕይወትን እንዲያበላሸውና ቤተሰቡ ይህንን ማወቅ እንደሌለባቸው በመማፀን ሌላ ዕድል እንዲሰጠውም ይጠይቃል። የድርጅቱ መስራችም የግሪድን የረጅም ጊዜ ውለታ ከግምት ውስጥ በማስገባት ከትንሹ ኮሊን ጋር በመሆን በጋራ ድርጅቱን እንደሚመሩ የጋራ ዋና ሥራ አስፈጻሚ ቦታም ያቀርብለታል። በሌላ በኩል ትንሹ ኮሊን ምንም እንኳ በስራው እጅግ ስኬታማና ብልህ ቢሆንም በውስጡ ትልቅ ባዶነት ነበረው። አንድ ምሽት ከእናቱ ጋር ወደ ቤት እየተመለሰ ሳለ እማዬ፣ ዛሬ ማታ ወደ መናፈሻ ሄደን አንዳንድ ልጆችን ብናገኝና ብንጫወትስ ሲል ይጠይቃታል። እናቱ ግን ለልጅነት ጨዋታ ቦታ እንደሌላት በመግለጽ አይሆንም ልጄ፣ አንተ አሁን ትልቅ ዕድል አግኝተሃል። ነገ ለሚጠብቅህ ሥራ በደንብ ማጥናትና ማረፍ አለብህ ስትል ውድቅ ታደርግበታለች። ኮሊን ለሥራ ሲል ሕፃንነቱንና ጓደኞችን መስዋዕት ያደረገ ምስኪን ልጅም ነበረ። በማግስቱ ጠዋት ግሪዲ ወደ ቢሮ ሲመጣ ትንሹ ኮሊን ቀድሞውኑ ገብቶ ሥራ መጀመሩንም ያያል። ይባስ ብሎም የድርጅቱ ሰራተኞች በሙሉ ከኮሊን ጋር በመሆን አዳዲስ የማስታወቂያ ስልቶችንም እያጠኑ ነው። ኮሊን ለአዲሱ ትውልድ የሚሆን ምርትን ለማስተዋወቅ በማህበራዊ ሚዲያ ላይ ያተኮረ ዘመናዊና አነስተኛ ወጪ የሚጠይቅ የማስታወቂያ ስልትም ሲያቀርብ፣ ግሪዲ ግን በአንጻሩ የድሮውንና ከፍተኛ ወጪ ወይንም ወደ $1 ሚሊዮን ገደማ የሚጠይቀውን የቴሌቪዥን ማስታወቂያ ወይንም የትራዲሽናል ሚዲያን ይመርጣል። የቦርዱ ሰብሳቢ ሁለቱም የየራሳቸውን ማስታወቂያ ሰርተው እንዲወዳደሩም ይፈቅድላቸዋል።